አሁን ድሮ ይመቻችሁ። ገንዘቡ የጌሙ በቀን ግን እንትን ሲያወሩ ማለት ነው። ቁጭ ብለው ያገኛሉ በ5 ደቂቃ። አዎ ስራ ልምድ ብታገኝ ጥሩ። አሁን አትያቸዋት አንዴ ልክ እየላመደችው ስትሄድ ስራውን እኮ ነቃለች። በቃ ምናምን ማለት ተውች። አሁን ከዛ ደግሞ እዛ ያሉ ሰዎች ጋር ስትግባባ አሁን እሷ ችግሯ እዚህ ሚዲያ ያሉትን ሰዎች ጋር ነው እንጂ የምትጫወተው በአካል በጣም ጭምት ናት። ግን አሁን የለቀቀች ይመስላል። አይ ደህና ትመስለኛለች። አሁን ያቺ ጽጌዋን ልጅ እራሱ ስታወራ ወድሻለሁ ትላታለች። ጠይሟ ልጅ እኮ ጠይሟ ልጅ እንትኖቹን እየፈራች ነው። እሷም ሽሽት የምትለው ላትሸሻትም ታወራታለች። በቀደመታ ሴፍ ቦታ ነው ያለሽው ምናምን አንቺ ትደውልሻለሽ። እሷ እኮ ጌም ትጫወታለች ለሊት አይናውጣ ስትጫወት ራሱ አሁን ልክ ቤታ በያት እንደዚህ እንደ ቤታ ጌም ብትጫወት በዚህ ግርግር ራሱ ትሸቅል ነበረ። በቃ ልጃች እሷ በቃ ደበራት። ልመና መሆኑን አወቀች። ነፍስ እየገዛች ስትሄድ አስጠላት። ነጭ አይለምንም ብላሉ ኖ በፊት ይኸው ጨዋታ ነው የሚመስላት። አሁን ነፍስ ስታቅ ስትሄድ ሪሊ ልመና መሆኑን አወቀች። ግን እኔ ስራው ግን በደንብ ሰርታበታለች። እውነት አሁን ስትወጣ እኮ የሆነ ቢያንስ መኪናዋን ልትሰጥ ይገባ ነበር እኮ። መኪናው በሷ ስም ነው ሁሉ ባንክ ባይዘው ኢትዮጵያ ሁለት አፓርትመንት ቤት አላት። አሁን እኔ ለዴዚ ስል ማናጀርነቴን አጣሁኝ። ፍቅር ይበልጣል ብዬ በተወካይ ስለሆነ አሰጣትም። ዩቲዩብን የወሰደችው ለምንድን ነው? ማናጀር እኮ ስለሆነች ነው። ባይዘው ምን አይነት ሀዘኔታ ማድረግ ነበረባት። ዴዚ ምንም የምታውቀው ጉዳይ የለም። ማናጅ የምታረግ የነበረ እሷ ነበረች። ገንዘቡን የምታወጣው የምታስገባው እሷ ነው። ከሱ ለማሸሽ እኮ ነው ያው እግዚአብሔር መጨረሻቸውን ያሳምረው። ከሱ ለማሸሽ እኮ ነው አካውንቷን ከሷ ለማሸሽ ለአሞራው ሰጠችው። ያ አካውንት አዘግታባት ስለነበር ምናምን ማዘጋት ትችላለች። ግን ኢማይ ሆቴል ለሬስቶራንት እንትን ይገባል። ካፌ ነው ካፌ ልክ ለክፈት ምናምን ብላ ሎኬሽን አስቀምጣለሁ ብላ ጠፋች። ካፌ ከፈተች ነው። ቤት አላት፣ 2 አፓርትመንት አላት። አሁን የምር ቤት አላት የምር ወይስ ሳክስ ነው? ኖ 2 ቤት አላት። የእንትን ቤት የቤተሰቦቿ ቤት አለ አንድ። ግን እሱ አፓርትመንት ነው የገዛ። ይሄ አሁን ቢላ ቤቶች አየሻ? ያ እነሱ ቢላ ቤት ፒያሳ ላይ ትልቅ ገዝታለች አንድ። ሙሉ ከፍላ ነው እንደዛ እኮ በኪራይ ራሱ ነፍስ ነው። የዲዚ ብር ሙሉ በልታ ያው ዞሮ ለዲዚ ነው የሚሆነው እንጂ ካላገባች አሁን ማለት ከልጁ ጋር ካልተለየች እኮ አሰጣት አድም የምታረጋት አይመስለኝም። እግዚአብሔር ያውቃል። ልትወደው ትችላለች ወደፊት እንግዲህ። ሴትዮ ያሄደችበት መንገድ ጭራሽ ምህራ የለውም ቀዳዳም የለውም የመውደጃ። እኔን ራሴ ሰላም ሰጠኝ እግዚአብሔር ገላገለኝ እኮ እንዴ ቅልፌ ነስታኝ ስተፈሩላ በማያገባኝ ግን ቢያንስ እንደ እናት የሆነ መስመር ቢኖራት ጥሩ ነበር። ነው እኛ ለምን ስትጣላም እንደምትታረቅ እያሰብኩ ነው የሚባለው። እንደዛ አይነት ቢሆን የተሻለ ነበር። ግን እሷ አጠበቀች። ኧረ ይደብራል። አዎ እግዚአብሔር እሱ ነው እግዚአብሔር
ማሪ አምና እሷ ስህተት ሰራች። እኔ ራሱ በቃ አሁን ፒሱኝን አምነሽ ተቀበይ። እሷ ትየው ካልወደደችው እኮ በደንብ ሲቀራረቡ የሆነ ክስተት ሊከሰት ይችላል፣ ወይ እሱ ላይ ወደት ይችላል። ከእሷ ብቻ መውደድ ምንም አይሰራ ምናምን ኖ አለች። እኔ ለምኛት ነበር። ከዛ ነው ደኮ ነው በቃ እኔ ምን አለመቀበልም እኮ ችግር የለውም። ግን አልቀበልም ብላ የምትገልጽበት ቃል ነው መጥፎ። አዎ የኔ ቤተሰብ የሚነካ ክብሩን ምናምን እኔ እኮ የቀየረው እኔን እኮ የቀየረኝ አንድ ኬዝ ነው። እኔ ውሸት አልወድም። ባይዘው ሰው ከዋሽ በተለይ ሁሉ መስዋዕት እየከፈልኩ ሲዋሹኝ አልወድም። ባይዘው አሁን ከሲዩዝ ሳትመጣ መጀመሪያ ልቀቂው ብያት፣ አንቺም ልክ ነሽ በአንቺ መንገድ፣ ሴትዮዋም እኔ ልክ ናት ብዬ አስባለሁ። በሷ መንገድ ኖ መልቀቅ ነበረባት። ብትለቀ ኑሮ አሪፍ ነበር። ብትለቀው አትመጣም። ተቀለሽ አትመጣም። መታ እኮ እንዴት እንደተሰይች አይንዬ እንኳን እንዴት እኔ አይንዬን ራሱ በዋትሳፕ አናግሬያታለሁ። እንዴት ሐረካት እንዳደረገች አይሻ። አሜሪካን የተወለደች ልጅ እንደዚህ ምንም እንደሌላት አድርጎ ማሰብ። እሷ ልጅነት ነው እንጂ ያለባት ብር ምናምን ደግሞ እሱም ያውቃል አስቀድሞ ምንም እንደሌለ ሁሉ ነገር ሴትዮዋ እጅ ላይ እንዳለ ያውቃል እኮ። ሁሉ ራሱ የገለጻት ራሱ እኮ አልተቀበረችም እንጂ እኮ ሞታለች፣ ገላታለች አይደል ያለው እሱ። የሞተች ልጅ ምን አላት ብሎ ይጠብቃል እሱ። ከገንዘብ ከምን ፈልጎ አይደለም፣ ያ ግልጽ ነው። ኖ ለምን እንደሆነ ይሄን አፉን መጀመሪያም ብሏል። ቆይ አንቺ ካወቅሽ ዘመዱ አይደለሽ ምን አላት እስቲ ምን አላት ነው ያለኝ። እና ለኔ ራሴ ግን እኛ እዚህ ለጆከር ራሱ ማለት ነው ከዮኒ ከቀረው በኋላ ሁለተኛ ጆከር ጋር ቀርበው ነበር። ወደ 6 ነው 10,000 ህዝብ ነው እንጂ ያለ የዛ ጊዜ ራሱ ጆከር በነፃነት እንዳሳደገቻት ጥሩ ምናምን እንደሆነች ነው የምናየው። እንደዛ ነው። ኖ አንተ አታውቅም ወይ ግልጹን ነገርና እኛ የምንረዳ አለው። ግልጹን ነገር አልችልም ሴትዮዋን ሊጎዳ ስለሚችል። ግን ልጅቷ አልሞተችም አልተቀበረችም እንጂ ኦልሬዲ ሞታለች፣ በቁማ ሞታለች። ነገውን ነገር ብትሆን ደግሞ ነፍስ ይማርላችሁ ምናምን አንጅስት በዛ ደረጃ ከተረዳ ኦልሬዲ ውስጡን ያውቃል። ከገንዘብ ከምን አንፃር አይደለም፣ ግልጽ መዋደድ ነው የነበራቸው። እኔ እንደማውቅ አሁን ያውቃሉ እነሱ። መሲ የመጨረሻ ተዋት በቃ እሷን ያለችው ሁሉን ነገር እኔ እንደማውቅ ታውቃለች። እኔ አስቀድሜ ስለማወራባቸው ያኔ እኔ ሁሉን ነገር እንደማውቅ ታውቃለች። እኔ ደግሞ ከማውራቴ በፊት መረጃ ሰበስባለሁ። እኔ ግን ሙሉ በሙሉ ጥፋት የሰራችው እናትየው ናት። ባይዘው አዎ እኔ ግን በፊት ምን እንዳሰብኩ ታውቂያለሽ? እሱን እንደዚህ አልገመትኩትም። በቃ ከሁሉ ጋር ይመስለኝ ነበር። ይሄ የኔ አይምሮ ነው የኔ አይምሮ። ለዛ ልጅቷ እንዳትጎዳ ነው እኔ ሄድኩበት አመጣጥ። ከዛ መጨረሻ ላይ ግን ፎከስ ፎር መኒ ነው በቃ ይደብራል። ገንዘብ እግዚአብሔር ነው የሚሰጠው፣ እግዚአብሔር ነው የሚከለክለው። ግን በጣም ነው የሚገርሙት። እስቲ ታፕታፕ አድርጉ፣ እዚህ ያላችሁት ሼር አድርጉ፣ ኮፕሊንክ አድርጉልኝ ፕሊዝ። ይሄን ሼር የሚያደርጉት ወሬ የለም ጋብቻ ብቻ ነው። ባይዘው ለማኝ መባሉን አይወደውም። ግዴታ ተመሳሳለበት። ባይዘው ይሄንን ቋንቋ ነግሮ ያሳመነው አቤልና እንትና ሙለር የአሜሪካን እውነት እነሱ አንዳንዴ ዛሬ እየለመንክ ነው። ስንት ሸቀል ኪሏል ሙለር። አይ ሙለር የእኛ ሀገር ሰው የራያ ሰው ነው። ልመና ነው። ግን እነሱ አሁን ችግር የላቸውም ተማሪ ስለሆኑ ምንም ችግር ነው ማለት ለምን ደስ አትልም? ለማኝ ልጅ እያለች አስማረች እየቀል ነው። አንዳንድ ቀልዶች ደስ ያው ስንት ለመንከን ያልወደውም ቃሉን
ሞራሱ እንዳበበቁ ሰው ሁለቱን ስለሚወዷቸው ብዙ ሰው ይደግፋቸው። ግን እኔ የነናሁም ጩኸት ይሻል። ምክንያቱም ተልክም ይዝናናን የሆነ ጠልጠልጠልጠል ያልሽ እኮ ጸጥ ብሎ ነው የሚያይ። እንደነሱ ቢጫወት ደስ ይላል። አሁን እሱ ላብ ስቶሪ ነው እነሱ የሚሸቅሉት። አሁን ዴዚ እና ሞራው በላብ ስቶሪ ናቸው። ቀዘው ለፈ ማለት ነው በፍቅር ምክንያት ያየ አይ ጉቺ እየጠነቆለች እና ሌሎቹ ለምን ከሰሩ እንዴ? ጂጂ ራሱ ጃኒ በጣም ነው የምትደንሰው። አይተሻ ጃኒ ራሱ ማዝናናት ነው ያዘችው። ገባሻ? በጣም ጃኒ ተነስታ ፉንድድ እያለች ምናምን ኢንተርቴይንመንት የሆነ ቦታ ስትሄጂ ዳንሰኞች ሲደንሱ ትሻለሚያለሽ።